እርጎ አለ ጃምቦ አምጣልኝ እንደወረደ ጃምቦ እርጎ ይለኛል እንዴ ደግሞ በዚህ በጧት ጩኛ ማኛ አባካችሁ ቢመጣው የጤነኛ አይደለም እንደ በእናትህ ሃይ አቤት ና እዚህ ጋር ወንድሜ ጣሊያን መግባት ነበር ብለህ ተመለስክ አይደል እባክህ አሁን ያስጨነቀኝ ወንድሜ ጉዳይ ነው የምር ግን ከካምፓኒው ሰዎች ጋር ነው የተጣላው እነሱ እንደዛ ነው ያሉት እባክህ ያናሽሹን ሲለብጥ ይዘውት እንዳያው ምንድን ነው የምታወራው በቃ ለማንኛውም ስለሱ አታስብ እኔ እዛው ዳጆች አላጣም እንደምንም ጉዳዩን እንዲያጣሩላ አረጋለሁ አትጨናነቅ በቃ ጩና ግን ልጅቷን በደንብ ታውቃታለህ በጣም እያስጨነቀችኝ ነው አባ አንተ ደግሞ እንዴት ማወቅ ያቅታል በእናት እኔ እኮ እንዳያት ያወቅ መስሎኛል ማለት ዓለም አይደል የሚያውቃት ቢያንስ በቢቢሲ እና በሲኤንኤ በሳምንት 2 ቀን አረፍታ ዜና እኮ ናት ምን ነካ እሷ ታረስ ሶማሌ ላይ ያለውን ነዳጅ አውጣለሁ ብላ ኖ ስሞኪንግ ብላ መታራ ላይ ያስለጠፈችው እሷ አይደለችም እንዴ ምን ነካ አዎ ፈታ እንድትል ብዬ ነው በቃ አትጨናነቅብኝ በእናትህ ጃምቦ ጀት ቢያመልጥ ጃምቦ ድራፍት አያመልጥም ና አቦ እናት አያል ይሄ ደግሞ እንደው አይሰማም በእናትህ ጆሮ ላይ ምን ቁጭ እንዳለበት አላ